እኔ እንግዲህ የእንግሊዝ ቲሞች አርፋችሁ ቤታችሁ ቁጭ በሉ አንዳችሁ ምን እንዳትወጡ ብዬ ነበረ። እየሄዳችሁ 8 ጎል 7 ጎል ምናምን ኖርማል ሆነ። አሁንማ በቃ ኖርማል ሆነ። እኔ ባርሳ በማሽኑ በጣም ደስ ብሎኛል። የማዲ ደጋፊ ነኝ፣ ግን ከበጣም መጥፎ ይሻላል። አባቴ ኒውካስትል ወያሎን የማስጣል አቅሙ አለ። ትችላለህ። ያው አሰራር ቀይረናል። ወያሎን ማስጣል ምትል ከሆነ ሻምፒዮንስ ሊግ ላይ ይቋጠርልሃል፣ ያለዛ ይቋጠርብሃል። ምንም ማድረግ አይቻልም። አባቴ የሰራው ባህሪ ነው። እንግዲህ ኒውካስትል ላይለመድህ እዛው ራስን እዛው ብትቀር ይሻል። ከመጣህ ብግን ይዘህ አርፈህ ከአሁን በኋላ እግርን እንዳታወጣ ከቤት ተናግሬያለሁ። አዋራጅ ወራዳውላ ስነ ስርዓትን ያዝ። አርፈክ በዚህ ውጤት ጨርስ። ውጤቱን ጨዋታውን በዚህ ውጤት ጨርስ። አርፈክ እውል። አንድ ጎል አልፈልግም። አንድ ጎል በቃ ብያለሁ። በቃ ስነ ስርዓት ይውል። ሰከንድ ክላቤ ነክ ይውል። ተው ብያለሁ። ተው በቃ ድብ በሳምንት 2 ይል ደግሞ ይኖደ። ኧረ በቃ አምላክ ምን አባታችሁ ነው ኒውካስትሎች ዊጥ የሚያረጋችሁ? አቅማችሁን አውቃችሁ አርፋችሁ አትቀመጡ። ምንድነው ፈርስታፍ ደረታችሁን ነፍታችሁ የምትሄዱት? እኔ እኮ አላመንኳችሁም። ፈርስታፍ እውነቴን ነው ብላችሁ ደረታችሁን ነፍታችሁ ቲንቲንቲ ስትጋፉ ባጃጆች እንዴት ነው እንዴ? አይቀጡ ቅጣት እኮ ነው የቀጧቸው። እኔ አቅም ካልፈቀደ አቃተኝ ካልክ መጀመሪያ ላይ እንደዚህ ብለህ መጣ አይደለ? ገላግሉኝ ትላለህ። እንደዚህ እንደው መሬት ላይ ወድቀህ እንደው ሁሉ ቦታውን እኮ ነው አፈር የነካው። ምላሱን ብቻ ነው ኒውካስትል አፈር ያልነካው እንጂ ቅጥቅጥ ነው የተደረገው። ነውር ነው እንዴ? ቢያንስ እንኳን ንግራ ይሞክሩን። ወይኔ በላቸው ወቀጡት። ምን አለ አንድ ብትጨምሩና ነው ታሪክ ብትደግሙ እንዴ? ምን አለ አንድ ብትጨምሩ ነው ሁለቱም ውስጥ ያክል የሆነ ትዝ እንዲላቸው ያክል እንዴ? ምንድነው ፓ ምን አይነት ጨዋታ ነው ማን? ኒውካስትላችን ተገረፈችብን ማን። ቢያንስ 7 ነው ማን 8 አልሆነ። በረጉዴ ተርፏል። እየቋጠረ ነበር ብለህ ካሰብክ ማንዬ የእውነት እየቋጠርኩ አልነበረም። 7ኛው ሲገባ ግን ኧረ ጉዴ እንደ አርሰናል ነው የቋጠርኩት። ማን ሰለቸኝ ትላንት ቸልሲ እዛ ተሸንፎ እንዳለ ኮሜንት ላይ ስለኔ ምን አገባኝ። ባርሳ እንኳን ተሳከልሽ። እኛ የሻርለ ሳይገባብን በክሊን ሺት አረጋግተን 2 ጽድት ያለ ጎል። አንቺ ደግሞ እንገባባ ሰከንድ ሃፍ ላይ እገልሻለሁ። ኖርማል ማሊያ ልቀበል መጥቼ ቁስል ቀስቅሼ ሊር ነበር። አልተሳካለትም። ማሊያ ይሰጠዋል። ይሄ አድክም የባርሳ ደጋፊ ከዛ ላ ማሊያ አልብሼው ሰሚ ፋይናል ላይ ቆዳውን እገፍለታለሁ ተረዳችኋል? ያበደ ጨዋታ ለማታውቁ ሰዎች ናግባ። እቺ የዮባ የምትባለው የማንቼና የባርሳ ደጋፊ ናት። እኔ ማንቼን ነው የማስቀድመው፣ ግን እንደነዚህ እናሸንፋችኋለን። ግማሽ ፍጻሜ ለማን ነው? በእኛ ጣብት በቃ ምንም ዋንጫ የለም ዘንድሮ። ያራዳ ልጅ መቼ ነው የምትጫወተው ማንቼ? ዓርብ ምሽት 5 ሰዓት ላይ ያራዳ ልጅ ጠብቁ። በወር አንዴ ኤፍሲ ሁላችሁም 2ኛና 3ኛና 19 ክለብ ያስፈልጋችኋል። ያኛው ማሊያ እየቀየረ እንደሚመጣው ሰውዬ ያስፈልጋችኋል ግዴታ። ምክንያቱም ዋና ክለባችሁ በወር አንዴ ነው የሚጫወተው። ድሮ በወር አንዴ ነበር የሚሸነፈው፣ አሁን የሚያሸንፈው በወር አንዴ ነበር የሚያሸንፈው፣ አሁን በወር አንዴ ነው የሚጫወተው። በጣም ብሪሊየንት ውሳኔ። ላለመሸነፍ የምታደርጉትን ጥረት ሳላደንቅላችሁ አላልፍም። ይመቻችሁ። ባርሴሎናውያን ካታላናውያን እንገናኛለን ሰሚ ፋይናል ላይ ገባሽ አይደለ? ኒውካስትል 2 ያገባውን እኔም አገባዋለሁ። ኒውካስትል ላይ ያገባሽውን 7 ግን እኔ ላይ አታገቢ። ለውጡ ዛጋ ወር ዘገረርስ አባቴ እዛ 8 ነው እዚህ 7 ነው። ባርሴሎና ደግሞ ዛሬ 7-2 አሸንፎ ሄደ። ሻምፒዮንስ ሊግ በሁለቱም ምድብ የተሳለ ነው። ባይዘው ላይ በእኛ ምድብ ማድሪድ አለ። ይሄ ፐርፎርማንስ ይዘን ማለት ነው ሻምፒዮንስ ሊግ ማለት እንደዚህ አይነት ይሄ የኛ ክሩ ወይ ደግሞ የሊቨርፑል ብቻ ነው የወረደ ፐርፎርማንስ ብዬ ማስበው። ዛሬ ነው የሆነውን እናያለን። ኦፍ ኮርስ ግን በጣም ነው የሚያሰጋው ሻምፒዮንስ ሊግ። ኤኒሃው ካም ኦን ሊቨርፑል እንቋጥራለን። 7-2 ሰፈሩን ነው በለኝ በመዳነር። ይሄ እኮ 7-2 ነው በለኝ። ማነው ኒውካስትል ቀለለ። ኒውካስትል እግዚአብሔርን ቀለለ። ጠንካራው ፕሪሚየር ሊግ ጠንጋራ ነው የሆነው። ፕሪሚየር ሊግ ጠንካራ ነው የምትሉ ሰዎች ጠንጋራ እንዳትባሉ ብትፈሩ ነው የሚሻላችሁ። ባርሳ ምን አይነት ቲም ነው?
ፉትቦል ክለብ ባርሴሎና የሚባለው ለዚህ ነው። በነገራችን ላይ እግዚአብሔርን ነው የምላችሁ ቁም ነገር ማለት ነው። ስለ ፉትቦል እግር ኳስ ክለብ ቢኖራት ባርሳን ነበር የሚመስለው። ዛሬ አንድ ትልቅ ቲም እና አንድ ትንሽ ቲም ነው የተጫወቱት። ባርሳና ትንሽ ቲም አይደለም ከባርሳ አንጻር ኒውካስል ትልቅና ትንሽ ያደረጋቸው ፉትቦል ምን ማለት እንደሆነ ባርሳ ስለገባው እንጂ ያወጡት ገንዘብ ኒውካስል በእርግጠኝነት ይሄን ቲም የዛሬ ላይናፕ ለመገንባት ከባርሳ በላይ ገንዘብ አውጥቷል። ገብቷል። ባርሳ ግን ምን ማለት እንደሆነ ፉትቦል ገብቶታል። በአካዳሚ ልጆች ወስዶ ሰጠት። ምን አይነት ሰከንድ አፍ ነው ያየነው በመቤቴ። ፕሪሚየር ሊጉ በቃ እንግሊዝ እንደ ሀገር ነው ያነባቸው። የእስራኤልና የኢራቅ ጦርነት ራሱ እንደዚህ እርስ በርስ አላስነባቸውም። ሲቲ 5-1 ስጠት ደርሶ መልስ። ቼላው 8-2 ስጠት። ኒውካስል 8 ነው በደርሶ መልስ 8-3 ስጠት። ቶተንሃም 6 ምናምን ገብቶበታል። የሱንም ቅሌት ልናይ ነው። እርመደሃኔ ዓለም ጠንጋራው ፕሪሚየር ሊግ አሞ ሌላ መታወቂያው ሌላ ምድረ የፕሪሚየር ሊግ ቅሬላ ቡድን ሲያዋርዱን ሄደው በዛ 8-2 በዛ 5-1 በዚህ ድብደባ እንዳለ ሄዳችሁ ምድረ ወራዳ እናንተ እኮ ናችሁ ፕሪሚየር ሊግን ወክላችሁ ሄዳችሁ ተመልከቱ። ሰከንድ አፍ ብቻ የገባበት ጎል ማአት ፈርስት አፍ እኮ ምን አይነት ብቃት እንዳሳየ እግዚአብሔርን የሚገርም ኤላንጋ ምና ናበል ነውረድ ወንድ ማለት በስማ ማን ይሄ መነዳት ነው መነዳት። በቃ እንደዚህ ኒውካስትል ላይ 7 እንዴት ማን ኒውካስትል ማለት ነው። አሁን 7 መግባቱን አትዩት። 7 ስለገባበት ማለት ነው ዛሬ አልተጫወተም እንዳትሉ። ፈርስት ሃፍ ላይ ትክክለኛ ጌም ነበር የሰጣችሁ ትክክለኛ ማለት ነው። ባርሴሎናዎች ግራ ገብቷችሁ ነበር። ፈርስት ሃፍ ላይ ኒውካስትል ፔናልቲ ተከልክሏል። ፈርስት ሃፍ ግን ማለት ነው ያ ፔናልቲ በፍጹም አያድናቸው። ማን 7 አዘነቡባቸው። ማን ቱ ማን ማርኪንግ እንዴት ነው ባርሴሎናን ማን ያሁላ ኳስ የሚችል ሰው እነ ያማል እነ ፔድሪ ያሉበት ክለብ እንዴት ማን ቱ ማን ማርክ ይደረጋል? አረ ምን በአንድ ስሩ ቦል እኮ ይታለፋሉ። ምን ሆኖ ነው እንዴ? አርፎ ወይኔ ጉዴ ማን ሉዊስ ሆል እግዚአብሔርን ማለት ለሉዊስ ሆል ደርሶ መልስ ምን አይነት ጌም ደርሶ መልስ በጣም ያበደ ጌም ነው የተጫወተው። ማን ክሬዲት ያስፈልጓል። የፕሪሚየር ሊግ ቲሞች እያዋረዳችሁን ነው ማን በጣም ነው ያዋረዳችሁን። ቼልሲ፣ ማንቸስተር ሲቲ፣ ኒውካስትል፣ ሊቨርፑል ዛሬ ተሸነፍ እገልሃለሁ። አረ ጋይስ ባርሳ ኒውካስትል ላይ ምን አይነት ድርጊት እየፈጸመ ነው? አረ እንቃወማለን የምር እቃወማለሁ እኔ እንዴ። በቃ 10 መግባቱ አይቀርም እኮ እንዴ። እኔ 7 እስኪገባ ድረስ ነበርኩ። አረ ወይኔ አረ ባርሳ እኔ ቶተናም ራሱ እንዲያልፍ እየፈለግኩ አይደለም። አሁን ጋይስ የምር ባርሳን እኮ ነው የምናገኘው ሪሞንታዳ ከሰራን አትሌቲኮን። አረ ይቅርብን መሰለኝ ጋይስ ይቅርብን። አይናችን መቀለጃ ነው እንዴ? እኛ አንተ አይናችን መቀለጃ ነው ወይ እንዴ? ፈርስት ሃፉን 3-2 አድርገህ ሞራል ሰጠህን። ጥሩ ነው አካሄዱ፣ ቆንጆ ጨዋታ ነው። ቤተሰብ ጨዋታ እንዳያልፋችሁ አንደኛ አታፍርም እንዴ? በ66 ደቂቃ ውስጥ 6-2 አድርገው ይኸውልህ ኒውካስትል ምን እንዳረጉት እንዴ? የእንግሊዝ ቲም ነው አያሳፍረንም አውሬ ሆኗል ስንል ባርሳ ተው እንጂ እንዴ! እንደዚህ ማታሳጣን እንጂ እንደዚህ አውጥተህ ፀሐይ ላይ ቁጭ ታደርገናለህ እንዴ? እንደዚህ ይቻላል እንዴ? ትንሽ አይከብዳችሁም እንዴ? እኛ እኮ ቆንጆ ጨዋታ ፉክክር ያለው ኤዲያው ምን ሊያደርግ ይሆን ብለን ፍሊክ እንደዚህ አይነት ነገር ኧረ ተው፣ ኧረ እባካችሁ፣ ኧረ አቀልዱ፣ ኧረ እንደዚህ አይነት ነገር ተውን። ምኑን አመጡብን ጎበዝ? እነዚህ የስፔን ቡድን ግን አንተ ምንም መቀለድ አቁሟል። በቃ በዚህ ደብሯቸዋል። አንተ ኒውካስትል ሲያቀብጣቸው ነካክጧቸው፣ ኧረ በስመ አብ። እንዲሁም አዝነውላቸው ነው እንጂ 9-2 ምናምን የሚያልቅ ጨዋታ ነበረ። እኔ እስከ ረፍት በጣም አድንቄያቸው ነበረ። ኒውካስትሎችን ተታግሏል እስከ ረፍት። እስከ 44ኛ ደቂቃ እኮ 2 አቻ ነበሩ። ከረፍት በኋላ ግን ምን ብሏቸው ነው የገቡት ባርሳዎች? እምሽክ ቅጥቅጥ። እኔ ያው የባርሳ ደጋፊ ነኝ ኦፍ ኮርስ። ቪስካል ባርሳ፣ ቪስካል ካታሎኒያ ደስ ብሎኛል። አርሰናልን አባቴ ሴሚፋይናል ላይ ያገኝልናል። አርሰናል ናት ቀጣይ። ይሄ ጣፈንተ ይድረስሽ፣ ይኸው መርቄሻለሁ። ኧረ ባርሳ እነዚህ ልጆች እነ ፈርሚን ሎፔዝ እነ ራፊኒያ እነ ላሚን ያማል። ኧረ በስመ አብ ቲሙ ፐርፎርማንስ ያደርግ በቃ ያረጋል። ኒውካስትሎች ግን ይኸው የነብር ጭራቅ ያዝክ አትልቀቅ ነው። እንዴት ይዘህ ትለቃለህ? ኤኒዌይስ የሚገርም ውጤት ነው። ቻምፒየንስ ሊግ እያስደመመን ነው እንግዲህ የሚገኘው። ቀጣይ ሊቨርፑል ጨዋታ ነው። መልካም እድል ሊቨርፑል። ያ ዚስ ኢዝ ካታሎኒያ አባቴ ገብተህ
እግርን ተጣጥበ ምን ብላ ተኛ ምድረ ቋጣሪ የማድሪድ ደጋፊ ገብተህ ተኛ። ይሄ ካታሎኒያ ነው ተቀለዳለ እንዴ? ይሄ በዚህ ሜዳ ብዙ ተአምራት ተደርገዋል። ብዙ ድንቅ ተአምራት። ይሄ ተራ ነገር ነው። ትንሽ ፈረስታፍ ያን በቃ የሆነ ጨዋታ አስጨነቅሽና እና ኢላንጋ ምና ከገበተኛ this is ካታሎኒያ this is ባርሳ። ምን አይነት ቲም ነው በእናታችሁ? ምን አይነት ቡድን! አቤት ያ አንድ ጥፋት ተጠፋ፣ የጥፋቱ ጥፍ ሰጣ። አቤት ተችላለ ያማሩ ሊወንደስኪ እማይን ኳስ አንድ ሰዓተች እጥፍ this is ካታሎኒያ። ገብተተኛ ሲቲ ወደቀ፣ ምን ችግር አለ? 7 ባርስ እያለልኝ ተስፋ ቻምፒዮንስ ሊግ የሚበላ ቡድን ተገኝቶ ፈርስት ሃፍ መጥቼ ጨዋታ እንዳያበልጥ ብዬ አስጠንቅቄ ነው የሄድኩት። ያየ ካለ አመስግነኝ ኮሜንት ላይ 4 ጎል አሳይቻለሁ ማለት ነው። አርስዬ አርሱ አረ ሴሚፋይናል ላይ ልኝ እኔ ይሄ ቡድን ማለት ነው ለምን 3 አይገባበትም? በቃ ማግባቱ ላይ ግን ትተማመንበታለህ። በስመ አብ! አረ እንዴ ምን አይነት ራፊኒያ ምን አይነት ፓስ ነው! ፈርስት ታይም ፓስ እንደዛ ትችላለህ? አረ በስመ አብ! ባይዞ ሌዋንዶስኪ ሪካርዱን የሜሲን ሰብሮታል ማለት ነው። ከ40 በላይ የተለያዩ ቲሞች ላይ ቻምፒዮንስ ሊግ ጎል በማስቆጠር ከማን ይመስላችኋል ብዙ ጎል ያለው እንግሊዝ ውስጥ? ከአርሰናል። ይሄው እዚህ ጋር እንደምታዩት ነው 4 ጎል ነው ያለው ከእንግሊዝ ውስጥ። ከአርሰናል ነው ትልቅ ጎል ያገባው። ከሲቲ 1 ጎል አግብቷል እንደምታዩት ነው። ሌላው እዚህ ጋር ቤኔፊካ ላይማ አዝምቦታል እዚህ ባይዞ ላሚን ያማል ትንሽ የፈተነው ዲፌንደር ቢኖር እስከዛሬ ካዩት ከኑኑ ሜንዲዝ ቀጥሎ እሱንም እንትን አስቀዝኖታል የሆነ ሜዳቸው ላይ ማለት ነው። ሉዊስ ሆል የኒውካስትሉ ሌፍት ባክ ፈርስት ሊጉን በእርግጥ ያማል ጀመር አልተጫወተም፣ አልተሰጠውም ኳስ ብዙ ምናምን። ዛሬም ወደም ቀራት ይዞ የሚያማልን ግን ጥሩ ለመከላከል ሞክሯል፣ አስጥሎታል አንዱ ለኳስ ምናምን። ኤኒዌይ የቻምፒዮንስ ሊግ በጣም ትንሽ ምፈራለት አትሌቲኮ ነው ቀጣይ ባርሳ። ከዛ ውጪ ማን እኔ እዚህ ጨዋታ ላይ አንተ ያማል እንዴት አባቱ ነው የሚችለው? ኤዲተሮች ይሄ ልጅ ኤዲት አይደለም ሌላም ነገር ነው የሚያስፈልገው። በፈጣሪ ስም እንዴት ነው የምታገብለብል ኳሱ? እንዴት ነው የምታረጋቸው? ስለ ለምን መለፍለፍ አይደለም የፈለግከውን ነገር አድርግ። በጣም ነው የምትችለው። በቃ ገብቷል። በጣም ነው የምትችለው። ፈርስት ሃፍ ለተመለከተ እኮ አንተ በፈጣሪ ስም እኮ ሁለታቻ ሲሆን በና በ28ኛው ደቂቃ ሁለታቻ ሲያደርጉ በቃ ባርሳ ኃይሉን ለማስጠበቅ የሚሞክረውን ጥረት ላይ ሲሳሳት ነበረ። ገብቷል። ኒውካስትል ግን ስህተት አበዛ። በኒውካስትል ስህተት ነው የሁሉ ጎል የተቆጠረው፣ በራሳቸው ስህተት። ዝም ብሎ ላይ ያገባል። እንዴት አባታችሁ ነው የምትችሉት? አጫውታችሁ እንዴት ነው የሚያስደስተው? በፈጣሪ ባርሳ እግዚአብሔር ትክክል የሚያስደስት ጨዋታ የምትጫወቱት እናንተ ናችሁ። እስከ አንተ ያማር እንዴት አባቱ ነው የሚችለው? እኔ እግዚአብሔር ከበደኝ አሁን ቀጣይ ይመስለኛል አትሌቲኮ ነው የምታገኙት። ፓስ ማድረጉ አይቀርም ዞሮ ዞሮ። ስለዚህ ማን ከአርሰናል ጋር እናንተ ማየት ነው የምፈልገው። ወይኔ ባለጌው ባርሳ እንግዲህ ኒውካስል ላይ 7 ጎሎችን አዝንቧል ማለት ነው። ሰከንድ ሃፍ ቶታሊ ነው ነገሮች የተቀያየሩት ማለት ነው። ፈርስት ሃፍ ያው የባርሳ ተጫዋቾች ኢንዲቪዥዋሊ በቃ በጣም ክሬቲቭ ስለሆኑ ምናምን ነገር ነው እንጂ ኒውካስል በጣም አሪፍ ነበረ እና ባርሳ ግን ባለጌ ቡድን ነው ስለ 4-2 አሁን እየመራው ነው። በቃ ውጤቱን ላስጠብቅ ምናምን ብሎ የሚንቦቀቦቅ ቡድን አይደለም። 5-2 የሚምራ ለ6ኛ ጎል 6-2 የሚምራ ለ7ኛ ጎል እያጠቃ ነው የሚጫወተው። ኒውካስሎች ከሆነ ታይም በኋላ መከላከል ነው ያለባቸው ወይስ ምን ማድረግ እንዳለባቸው እግዚአብሔርን ግራ ተጋብተው እየተመለከትናቸው ነበረ። ላይ በቃ መዋከብ ነበረ። ባርሳስ ሌላ ለ8ኛ ጎል ነው ገና የሚጫወተው ማለት ነው። እና ለዛ ነው ባርሳ ባለጌ ሌላ ክሳውን አሁን ይከሰሳል። አሁን ለዚህም ደግሞ ግን ያ ደግሞ እኔ አስደስቶኛል ማለት አይደለም። ላይክ አምና ለምሳሌ ከኢንተር ጋር እንደዚህ አይነት አጉል ጀብደ እንኳን ጀብደኝነት አይባልም። ለምሳሌ ያማል አለመብሰል ነው። ያን የመሰለ ፐርፎርማንስ ባሳየበት ጨዋታ አትሊስት ባያሻማው ያን ኳስ አሴር ቢያስቆጠረው ኳስ አይቆጠርም ነበረ ማለት ነው። እና ትንሽ ብስለትም መጉደል ነው። ብቻ ይሄ አንዳንድ ጀብደኝነት ዙሩ እየከረረ በሚመጣበት ሰዓት ባርሳ ሁሉ ጊዜም ጥሩ ሆኖ ነው የሚወድቀው ባልተጠበቀ ሁኔታ ማለት ነው። እና አንዳንዴ ውጤት ማስጠበቅ ላይ ታክቲካል የሆኑ ነገሮችን አሰልጣኙ አሸንፉ ስታዩ ምናምን ከዛ ይልቅ እንደዚህ ቶርናመንት ላይ ያ ያስደስታችኋል። 7 ጎል ከሚያገባ ይልቅ እንዳልኳችሁ ይሄ ነገር ያስደስተኛልና ለማንኛውም ሌዋንዶስኪም እንግዲህ ፈርስት ሃፍ በጣም ጨጓራኝ ሲልጠው ነበረ ማለት ነው። ግን ሰከንድ ሃፍ የሆነ ክሊኒካል የሆኑ በቃ ፊኒሺንጎችን አሳይቶናል ማለት ነው። ያማል ምን ጊዜም ያማል ነው። ስለ ፔድሪ ቃል የለኝም። ከምንም በላይ ደግሞ ራፊኒያ ራፋ ፈርስት ሃፍም በደንብ በቃ ፕሬስ ሲያደርግ ነበረ። በእነሱ ልክ በደንብ ኢነርጄቲክ ሆኖ ማለት ነው። በጣም አሪፍ ነገር ሲያደርግ የነበረው ፈርስት ሃፍም እሱ ነበረ። ፋይናል እንግዲህ 2 ጎልና 1 አሲስት ማድረግ 2 ጎልና 2 አሲስት ነው አይቲካ
2 ጎልና 2 አሲስት ማድረግ ችሏል። ፌርሚን ራሱ ምን አይነት ፊኒሽንግ ነው! ብቻ ልጆቹ ኢንዲቪጁዋሊ እንዳለ ያላቸውን ብሪሊያንት ክሬቲቪቲያቸው ምናምን ተጠቅመው አሸንፏል። ግን እኔ አሁንም ቢሆን ስጋት አለኝ። አሁን ታክቲካሊ ፈርስት ሃፍ የተመለከተው አይነት ነገር የተወሰኑ ነገሮች ላይ ጥገኛ የሆነና የተጫዋቾች ኢንዲቪጁዋል ክሬቲቪቲ ላይ ምናምን ጥገኛ የሆነ ስፔሻሊ ደግሞ ራፊና ያማል ስፔሻሊ ያማል እና ፔድሪ እንደምታውቁት ነው እንግዲህ ብቻ የተወሰኑ ነገሮች ላይ ኦብሰስድ የሆነ ኮች ነው እየመሰለኝ ያለውና እንደ ፒኤስጂ አይነት ለተለያየ ጨዋታ የተለያየ አይነት አቀራረብ ይዘው መምጣት የሚችሉ በአንድ ጨዋታ ውስጥ 3-4 አይነት አቀራረብ ከ15 ደቂቃ በኋላ የሆነ አይነት ነገር ተቀይሮ በሚመጣ ቡድን ላይ ምንድን ነው አሁን የሰውዬ ዝግጅቱ ተመሳሳይ ነው። አሁን ተመሳሳይ ነው። ሃይ ሪስክ ሃይ ሪዋርድ ነው። አሁን ሃይ ሪስክ ሃይ ሪዋርድ ሲባል ሃይ ላይኑን ብቻ አይደለም እኔ እያልኩ ያለው ቲም ማለት ነው። እንዳጠቃላይ ያ አሁንም ስጋት አለ ማለት ነው። ደግነቱ ባርሳ አርሰናል ነው የሚያገኘው እና እስከ ፋይናል ምንም የተረጋገጠ ነው። ይመቻችሁ። ስለ ጨዋታው በደንብ ነገ እናወራለን። ይሄን ቪዲዮ በደንብ ትናንትና 8-2 ዛሬ ደግሞ 8-3 ለትንሽ ትዝታዬን 2 ቀን እየቀሰቀሳችሁት ነው። ከያለው ጋር መጫወት እኔ እምብብዬ ነው ጨርሳል ስላሉኝ ነው እንጂ ከያለው ጋር አጫውቱኝ። እኔ ናፍቆኛል። ትዝታ የተቀሰቀሰብኝ ትዝታ ያረጅም። ኧረ ተው። በአውሮፓ ሻምፒየንስ ሊግ ትዝታዬን ትቀሰቅሳላችሁ። ሆድ ባሰኝ እኮ። እስቲ ከወያለው ጋር አጫውቱኝ። ዘንድሮ ፕሪሚየር ሊጉን ወያለው ከበላ ብቸኛው ወያለውን በሜዳው በኤሜሬትስ የለጠለጠው ክለብ የኔ ክለብ። አንድ ክለብ አታመጣም። ዘንድሮ ወያለውን በሜዳው በኤሜሬትስ የለጠለጠው ክለብ ማን ይባላል? ማንቸስተር ዩናይትድ። ትዝታዬን አትቀስቅሱ። ትናንት 8-2 ዛሬ ደግሞ 8-3 ከወያለው ጋር እኔ አልጫወትም ብዬ ነው። 38ቱም ጨዋታዎች ከወያለው ጋር ቢሆን ደስ ይለኛል እኮ። ኧረ አዋረዳችሁን። የአውሮፓ ሻምፒየንስ ሊግ ማለት ነው የወዳጅነት ጨዋታ ነው ያደረጋችሁት የእንግሊዝ ክለቦች። ቀጣይ ዓመት የእያንዳንዳችሁን ውርደት እኔ እመልሷለሁ። ቃል ለምድር ለሰማይ። የአውሮፓ ሻምፒየንስ ሊግ የዓለም ታላቁ ማንቸስተር ዩናይትድ ወደ ዙፋኑ ይመጣል። የእንግሊዝ ክለቦች ዘንድሮ የተዋረዳችሁትን ቀጣይ ዓመት የስፔን ላሊጋ፣ የቡንደስ ሊጋ፣ የሊጓን ክለቦችን እያገኘ እየለጠለጠ እንግሊዝን ያስከብራል። ምክንያቱም የእንግሊዝና የዩናይትድ ኪንግደም ወንድ ክለብ ማንቸስተር ዩናይትድ ነው። ዘንድሮ ማንቸስተር ዩናይትድ ባይኖር ቻምፒየንስ ሊግን የወዳጅነት ጨዋታ አረጋችሁት። ኧረ በስመ አብ 7-2